ናችሁ ዛሬም እንደተለመደው በኢንትሮዳክሽን ቱ ፐብሊክ አድሚኒስትሬሽን ቻፕተር 2 ኢቮሉሽን ኦፍ ፐብሊክ አድሚኒስትሬሽን ኤንድ አድሚኒስትሬቲቭ ቶት ኤንድ አፕሮች በሚለው በቻፕተር 2 ተገናኝተናል። እንግዲህ ቻፕተር 1 ፉል ቪዲዮ ሰርቼላችኋለሁ። እዛ ገብታችሁ ማየት እና እስከ መጨረሻው ተመልክታችሁ አንደርስታንድ ካደረጋችሁ በኋላ ይሄን ቻፕተር 2 ብትመለከቱ ሪኮመንድ አድርጋለሁ። ምክንያቱም ለእናንተ ቻፕተር 1 ሳትማሩ ቻፕተር 2 መማር ትንሽ ይከብዳችኋል ብዬ ስለማምን ነው እና ዋን እዛ አንዱ ፉል ቪዲዮ ሰርቼላችኋለሁ። አንሳ ምናምን ደቂቃ ነው አትሞስት ያን ያክል አይከብዳችሁም። ምክንያቱም በፓብሊክ አድሚኒስትሬሽን ትንሽ ትምህርቱ ከበድ ስለሚል ቪዲዮ እየተማራችሁ በዛ ደግሞ ከዛ ከተማራችሁ በኋላ ብትማሩ እና ብታነቡ ይመከራል። ስለዚህ አሁን እስኪ ሰብስክራይብ አድርጋችሁ ብትጀምሩ አሪፍ ነው። ምክንያቱም ሰብስክራይብ ማድረግ እናንተን ምንም አይጎዳችሁም። እንዲሁም ቪዲዮን ላይክ አድርጉልኝ። ምክንያቱም ላይክ ባደረጋችሁልኝ ቁጥር ለእኔ ምን ያክል እርዳታ እንደምትሰጡኝ ነው ማምነው። እኔም ራሱ ያን ያክል መደክመው እኮ ለእናንተ ብዬ ነው። እባካችሁ ሰብስክራይብ፣ እንዲሁም ላይክ፣ ሼር፣ ኮሜንት የምትፈልጉት ነገር ጠይቁኝ፣ እመልስላችኋለሁ። አሁን ወደ ቻፕተር 2 እንሄዳለን። ኢቮሉሽን ኦፍ ፐብሊክ አድሚኒስትሬሽን አድሚኒስትሬቲቭ ታውትስ አፕሮች ኤንድ ታውት ኤንድ አፕሮች ይላል። ቻፕተር 1 ላይ ስለ ፐብሊክ አድሚኒስትሬሽን ምንነት ተምረናል። ቻፕተር 2 ደግሞ ስለ ኢቮሉሽን ወይም ፐብሊክ አድሚኒስትሬሽን እንዴት መጣ የእሱን አመጣጥ በደንብ አድርገን የምናይ ይሆናል። እባካችሁ እስከ መጨረሻው ቪዲዮን ተመልከቱ። እስከ መጨረሻው ካያችሁ በኋላ ማንበብ ትችላላችሁ። Evolution of public administration. Public administration as an activity or action was as long as human civilization or has long history. As discipline, it was not more than a century. The public administration በጣም ብዙ አመታትን ዲሲፕሊን ራሱን ችሎ ያልቆመ ትምህርት ነበረ። ከሌሎች ዘርፎች ጋር ተጋብሎ ከሌሎች ዘርፎች የመጣ ነው እንጂ ራሱን የቻለ ዲሲፕሊን አልነበረም። It's a tracker back to the publication of in 1887 the study of public administration by Woodrow Wilson. It may regard as among as newest social science public regarded as public administration has developed passed as an academic field through a succession of six paradigms or shifts race. እንግዲህ ፐብሊክ አድሚኒስትሬሽን እንደነገርኳችሁ ነው። ብዙ አመታትን ራሱን ችሎ ያልቆመ ትምህርት ነበረ። ግን በ1887 ውድሮ ዊልሰን ወይም ይሄ እዚህ ጋር ውድሮ ዊልሰን ምን እንደሆነ በዛው ነግሬያችሁ ብሄድ ደስ ይለኛል። ፋዘር ኦፍ ፐብሊክ አድሚኒስትሬሽን ነው የሚባለው ይሄ ውድሮ ዊልሰን። ስለዚህ ይሄ ሰውዬ ከመጣ በኋላ ነው እንግዲህ ራሱን ችሎ ዲሲፕሊን ሆኖ የመጣ ነው የሚለው። ከዛ በፊት ግን 6 ፓራዳይሞች ኦር ሽፍቶች 6 ጊዜ ብዙ እንቅፋቶች ነበሩት። each paradigm may be characterized by according to whether it has locus or focus. ሎከስ እና ፎከስ ላይ ብዙ ጊዜ እንትን ሲያደርግ ነበረ። ሎከስ ማለት ምን ማለት ነው ስንል ሎከስ የት አካባቢ ነው ፐብሊክ አድሚኒስትሬሽን ፎከስ የሚያደርገው ማለት የት አካባቢ ነው። ሎከስ ማለት ፕሌስ ጋር ነው። ዌር the field while focus is the specialized that is part of the field. ሎከስ ስንል ፕሌስ ጋር ነው። ፎከስ ስንል ደግሞ ዋት ምንድን ነው ፐብሊክ አድሚኒስትሬሽን የሚለውን ፎከስ ያደርጋል። አሁን እያንዳንዱን ፓራዳይም ሽፍት እያየን እንሂድ። ፓራዳይም 1 ፖለቲክስ አድሚኒስትሬሽን ዲያክቶሚ ይባላል። ከ1887 እስከ 1826 የነበረ የፖለቲክስ ዲያክቶሚ ፓራዳይም 1 proponents Woodrow Wilson or father of public administration and originator of politics administration dichotomy. ይሄ ደግሞ ፖለቲክስ እና ፐብሊክ አድሚኒስትሬሽን ምንድን ነው ልዩነቱ በሚለው ላይ ብዙ ጊዜ ትንታኔ ሲጠይቅ የነበረው ጥያቄ ነው። ለምሳሌ they argued that politics and administration are different because politics deals with policy formation and has to do with expression of state will. Its location is legislature and higher level of government where decision would be made. ፖለቲክስ እና አድሚኒስትሬሽን ምንድን ነው ልዩነቱ የሚለው ላይ ነው። ይሄ ፖለቲካ እና አድሚኒስትሬሽን ወይም አስተዳደር ሁለቱም የተለያየ ሚኒንግ አለው ነው የሚለው ፓራዳይም። ምክንያቱም ፖለቲክስ ስንል ውሳኔዎችን መወሰን
ሃየር ሌቭል ወይም ሌጅስሌቲቭ ላይ ውሳኔዎችን መወሰን ማለት ነው። አድሚኒስትሬሽን ስንል ደግሞ ኤክስኪዩቲቭ ኦፍ ዲሲሽን ወይም ውሳኔዎችን ወደ ተግባር መቀየር ጋር የተገናኘ ነው። ስለዚህ ፖለቲክስ እና አድሚኒስትሬሽን የተለያየ ነገር ነው የሚለው ፓራዳይም ዋን። ፓራዳይም ቱ ደግሞ ፕሪንሲፕል ኦፍ አድሚኒስትሬሽን ከ1927 እስከ 1937 የፕሪንሲፕል ኦፍ አድሚኒስትሬሽን የፓራዳይም ቱ ሴንትራል ቢሊፍ ኦፍ ዲስ ፔሪድ ዋዝ ዳት there are certain principles of administration already existed, and it is the task of the scholar to discover them and promote their application. ፐብሊክ አድሚኒስትሬሽን ፕሪንሲፕል ምን አይነት ፕሪንሲፕሎች አሉት ከሚለው ጋር የተገናኘ ነው። this period opened by publication of Willoughby Principle of Administration on 1927 followed by the publication of number of works ብዙ ስራዎችን በዊሎው ቢባል ሰውዬ ብዙ ስራዎችን ከሰራ በኋላ በ1927 ከዛ በኋላ ከተመሰረተ በኋላ ነው የመጣው ይላል። all these papers works show that the principle can be organized technical questions regardless of purpose of the organization. The personal composition of its constitutional, political and social theory underlying its creation የፖለቲካና የማህበራዊ ቲዎሪዎች መመሰረቱ ምክንያት የፕሪንሲፕል ኦፍ ፐብሊክ አድሚኒስትሬሽን የተስፋፋ መጣ። ኢን ጀነራል በአጠቃላይ ዲስ ፔሪድ ዌር ዘ ጎልደን ኢራስ ኦፍ ፕሪንሲፕል። እዚህ ጋር መያዝ ያለባቸው ነገር ሁለተኛው ፐብሊክ አድሚኒስትሬሽን ምንድን ነው ኮንሴፕት፣ አንደኛውስ ምንድን ነው ኮንሴፕት ስንል አንደኛው ላይ ፖለቲክስ ኤንድ አድሚኒስትሬሽን የእነሱ አለመስማማት፣ ፖለቲክስ የራሱን የቻለ ነው፣ አድሚኒስትሬሽን ደግሞ የራሱን የቻለ ነው የሚለው ፓራዳይም ነው። የሁለተኛው ፓራዳይም ደግሞ በጣም እንትን የሆነ ነው። ጎልደን ማለት ፐብሊክ አድሚኒስትሬሽን በጣም እየተስፋፋ በመምጣቱ ምክንያት ፐብሊክ አድሚኒስትሬሽን በጣም አስፈላጊ ነው ተብሎ ስለሚታሰብ ጎልደን ኢር ኦፍ ፕሪንሲፕል ይባላል ማለት ነው። in the history of public administration because it was during this time what history of public administration because it was during this time that በእነዚህ ጎልደን ፕሪንሲፕል ጎልደን ፔሪድ ያልንባቸው ምክንያቶች የተዘረዘሩ ይሆናል። የመጀመሪያው ስናይ it was considered and got the status of science called science of administration የአስተዳደር ሳይንስ የሚለውን ስያሜ ወይም ስም አገኘ ማለት ነው። ሁለተኛው ደግሞ it's commanded high degree of respectability and its products were in great demand both in government and business በመንግስትም ሆነ በግል ቢዝነሶች በጣም ተፈላጊነት ከመምጣቱ የተነሳ ፐብሊክ አድሚኒስትሬሽን በጣም ብዙ ተቀባይነትና በጣም የተከበረ ትምህርት መሆኑ ነው። ሶስተኛው ደግሞ ዲፈረንት ፕሪንሲፕልስ ኤንድ ቲዎሪስ ኦፍ አድሚኒስትሬሽን ዌር ዲቨሎፕድ የአድሚኒስትሬሽን ቲዎሪዎች መርሆች እና የተመሳሰሉ ተሞክሮዎች ተመስርተዋል። ፕሪንሲፕል ኦፍ ኦርጋናይዜሽን ዌር ዲስከቨርድ የአስተዳደር ፕሪንሲፕሎችን ተመስርተዋል። ሶስተኛው ኢራ ስንሄድ ፓራዳይምስ ኢራ ኦፍ ቻሌንጅ ከ1938 እስከ 46 ኢራ ኦፍ ቻሌንጅ ይሄ ቻሌንጅ ለምን ተመሰረተ የሚለውን ስናይ the idea of politics administration dichotomy was rejected challenged because for one thing politics and administration in any cannot be separated rather they coordinate and coexist በመጀመሪያው ፖለቲክስ እና አድሚኒስትሬሽን የተለያየ ነው የሚለው ፓራዳይም ነበር። በሶስተኛው ፓራዳይም ወይም አሁን እየተማርነው ባለነው ፓራዳይም ደግሞ ፖለቲክስ እና አድሚኒስትሬሽን ሊከናተቱ ወይም ሊለያዩ አይችሉም ነው የሚለው ሶስተኛው ፓራዳይም። For the second thing, administration is not only concerned with policy decision but it deals with the policy of formation. አድሚኒስትሬሽን እንደተለመደው እኛ የምናውቀው አስተዳደር ስንል ከላይ የወጡ ትዕዛዞችን ማስፈጸም ወይ ደግሞ ወደ ተግባር ወደ መሬት ማውረድ ሲሆን እዚህ ጋር ዲያክቶሚ ላይ በሰርድ ፓራዳይም ላይ የሚለው ደግሞ ፖለቲክስ ወይም አድሚኒስትሬሽን ህግን ማስፈጸም ወይም ኤክስኪዩሽን ብቻ አይደለም ተግባሩ ህጉንም ማውጣት የራሱ ተግባር ነው ይላል። The principle of administration were also challenged by behaviorists, human relation proponents such as Chester
በርናርድ ኤንድ ሳይመን በእነዚህ ሰዎች በጣም ቻሌንጅ ሲሆን ነበር። በእነዚህ ሁለት ሰዎች they argued that there could be no such thing as principles of administration. What are paraded as principles are introduced and no better that proverbs of administration because of our own thing. It only depends on the formal structure of the organization and give emphasis on efficiency but ignore human aspects or elements. በእነዚህ ምክንያቶች ስለማይፈቅድ ፐብሊክ አድሚኒስትሬሽን እና ፖለቲክስ ሊገናተሉ የተለያዩ ፊልዶች አይደለም ነው የሚለው። what is the second thing? For every principle of administration there was a counter principle or mutually contradictory. ሁለቶችም የተያያዙ ናቸው። the idea that public administration is a science challenged በጣም ቻሌንጅ ሲሆን ነበር። በአራተኛው ፓራዳይም ስንል ከ1948 እስከ 70 during this period public administration lacked identity or lost its focus and renewed its locus government bureaucracy ማለት ነው። ይሄ ደግሞ ፐብሊክ አድሚኒስትሬሽን የእሱ ቀውስ የሚባል ፓራዳይም ነው። ፐብሊክ አድሚኒስትሬሽን በብዙ ነገር ችግር ሲያጋጥሙ ስለነበረ የእሱ ቀውስ ነው የሚባለው። ምክንያቱም የእሱን ፎከስ ወደ ሎከስ ቀየረው ማለት ነው። some argued that it's part and parcel of political science which is biological parents or mother of the field while others use second relation public administration part of management administration science or genetic science የሚለውን መሰላችሁ። ፐብሊክ አድሚኒስትሬሽን አንዳንዶቹ ምን ይላሉ? የሱ የፖለቲካል ሳይንስ አንዱ ክፍል ነው ወይም ፖለቲካል ሳይንስ ነው ይላሉ። ሌሎኞቹ ደግሞ የማናጅመንት የትምህርት ክፍል ፓርት ነው ይላሉ። በየትኛው ትስማማላችሁ? እዚህ ጋር ለዛ ነው ክራይሲስ ኦር አይዴንቲቲ ክራይሲስ ሲባል የነበረው። ፓራዳይም 5 ስንል ደግሞ አድሚኒስትሬሽን አስ ኢንዲፔንደንት እዚህ ጋር ነው እንግዲህ በተለይ ኢንዲፔንደንት አሁን እየተማርን ያለነው ትምህርት ፐብሊክ አድሚኒስትሬሽን ራሱን ችሎ ይመጣ እዚህ ጋር ነው በፓራዳይም 5 ማለት ነው። ፐብሊክ አድሚኒስትሬሽን አስ ኤ ሰክሰስፉል ፊልድ ኦፍ ስታዲ ኦር ፕራክቲስ ራሱን የቻለ ፊልድ እና ራሱን የቻለ ተግባር ሆኖ የመጣ በዚህ ነው ከ1771 እስከ 1971 እስከ 1990 ማለት ነው። in 1970 the National Association Schools of Public Affairs and Administration NASPA was founded. በ1970 ደግሞ ራሱን የቻለ የህዝብ ጉዳዮች እና የህዝብ አስተዳደር የሚባል ራሱን የቻለ ድርጅት ተቋቋመ። The association is composed of 250 colleges and universities that offer the country's master public administration programs. በ250 ኮሌጆች እና ዩኒቨርሲቲዎች ፐብሊክ አድሚኒስትሬሽን ትምህርት ተቋቋሙ። በመቼ? በ1970 The formation of NASPA represents not only an act of public administration by its ይሄ ደግሞ ፐብሊክ አድሚኒስትሬሽን ራሱን የቻለ ትምህርት መሆኑ ብቻ ሳይሆን በጣም ለህይወታችን አስፈላጊ እንደሆነ ለዛ ነው በ19 በፓራዳይም 5 ራሱን የቻለ ኢንዲፔንደንት ዲሲፕሊን የሆነው። በ1973 ደግሞ there were over 26,000 students enrolled in master degree program in public administration and public affairs በህዝብ አስተዳደርና በህዝብ ጉዳዮች ከ26,000 በላይ የሆኑ ተማሪዎች በማስተርስ ፕሮግራም በህዝብ አስተዳደር በህዝብ ጉዳዮች ወይም ፐብሊክ አድሚኒስትሬሽን ትምህርት ጆይን አድርገው ተመዝግበው መማር ጀምረዋል ነው የሚለው። in programs particular in the area of organized theory and information or science has been made in this direction. ከስ ብሎ ራሱን ይችለው በጣም ተስፋፍቶ ከመምጣቱ የተነሳ ራሱን ችሎ ሳይንስ ሆኖ መምጣቱም አልቀረም። Additionally, considerable progress has been made in refining the applied techniques and methodologies in public administration. ፓራዳይም 6 ላይ ደግሞ ወይም አሁን እየተማርን ያለ ነው ፓራዳይም 6 ወይም ከ1991 ጀምሮ የመጣው ነው። ይህ ፓራዳይም it's movement away from government or control over citizens and delivery of public service by institution of state to configuration of policies, laws, organization, cooperative arrangement and
አግሪመንት ዛት ኮንትሮልስ ኢት ኤንድ ዴሊቨሪ ኦፍ ፐብሊክ ቤኔፊትስ። እዚህ ጋር ደግሞ የሆነበት ዋነኛው ፓራዳይም ሲክስ እንግዲህ በጣም ትምህርቱ አስፈላጊ ከመሆኑ ስለዚህ ፐብሊክ አድሚኒስትሬሽን ከዚህ ጋር አንዴ ሶሪ በጣም ይቅርታ እዚህ ጋር እንትን ነበረና ለዛ ነው። እዚህ ጋር የህዝብ ፍላጎቶችን ወይም ለህዝብ ምን ያስፈልጋል የሚለውን ነገር ለህዝብ ዴሊቨር ማድረግ ወይም ማቅረብ ላይ ነው እዚህ ጋር ፎከስ የሚያደርጉ በፓራዳይም ሲክስ። ስለዚህ እነዚህ ሲክስ ወይም 6 ፓራዳይሞችን በደንብ መያዝ አለባቸው። ምክንያቱም እነዚህ 6 ፓራዳይሞች በጣም ያስፈልጓቸዋል። እንዲሁም ደግሞ 3ኛ ዓመት 4ኛ ዓመት ተማሪ ስትሆኑ በጣም ራሱን ችሎ የሚመጣ ኮርስ አለ። ስለዚህ ከአሁኑ ጀምራችሁ በደንብ እነዚህ ኮርሶችን ማንበብ አለባቸው። እስከ 6 ያሉ ፓራዳይሞች በጣም ያስፈልጓቸዋል። ምክንያቱም ፐብሊክ አድሚኒስትሬሽን ኢቮሉሽን ላይ በጣም ስለሚያስፈልጓቸው። ሂር ገቨርንመንትስ አር ኢንስቲቱሽናል ዋይር ገቨርንመንት ኢዝ ኢንስቲቱሽን ፕላስ ኔትወርክ። መንግስትና አስተዳደር ወይም አስተዳደርና መንግስት ምንድን ናቸው ስንል መንግስት ተቋማዊ ነው፣ የሆነ ተቋም ነው። አስተዳደር ስንል ደግሞ ተቋምና ግንኙነት ወይም ኔትወርክና ኢንስቲቱሽናል ማለት ነው። ሜጀር ዲቨሎፕ ዱሪንግ ዚስ ፔሪድ። በዚህ በፓራዳይም ሲክስ ምን አይነት ልማቶች ወይም እድገቶች ነበሩ ስንል ኢንስቲቱሽናል ዲስቲንክሽን ቢትዊን ፐብሊክ ነን ፕሮፊት ፕራይቬት ሴክተርስ አስ ዌል አስ ፌደራል ስቴት ሎካል ገቨርንመንት አር ብላድ ኦር ፋዚ። እነዚህ ነን ፕሮፊት ወይም ትርፍ የማይፈልጉ ተቋማት፣ የግል ተቋማት እንዲሁም የፌዴራል ተቋማት፣ የክልል ተቋማት ምናምን እና የሀገራዊ ሎቃል ወይም የሰፈር ምናምን የሚገኙ እነዚህ ትናንሽ ተቋማት ሁሎችንም ብለርድ ኦር ፋዚ እነዚህን ዲስትሮይ ወገመድ አደረጋቸው ማለት ነው። በስድስተኛው ፓራዳይም ገቨርንመንት ሄራርኪዝ ፍላት ኤንድ ስፕሊት ሪስትራክቸርድ። የመንግስት ሄራርኪ ወይም ከላይ እስከታች ወይም የመንግስት አስተዳደር ላይ ያለው ተቋም ከላይ ታች ምናምን ያለ ቢሮክራቲክ ሲስተም ይሄ በጣም ስፕሪድ ሆኖ ሪስትራክቸር እንደገና ስትራክቸር ሆነ። ዘ ሳይዝ ኤንድ ካፓሲቲ ኦፍ ገቨርንመንት ኢዝ ሪዲዩስድ ኦር ዌዘር ሽሪንክ ስቴት። የመንግስት ሳይዞች እነዚህ በጣም ሪዲዩስ ሆኗል ማለት ነው። አሁን ደግሞ በአፕሮች ቱ ስተዲ ፐብሊክ እችን ኤሷን አጥፋት። አፕሮች ቱ ስተዲ ፐብሊክ አድሚኒስትሬሽን የፐብሊክ አድሚኒስትሬሽን ለማጥናት ምን አይነት አፕሮችስ እንጠቀማቸዋለን ስንል ሜካኒካል አፕሮች፣ ስትራክቸራል ኦር ኢንስቲቱሽናል አፕሮች፣ ጁሪዲካል ኦር ሌጋል አፕሮች እነዚህ እና ቢሄቪራል አፕሮች የሚባሉ 4 አፕሮቾችን እናያቸዋለን። The study of public administration has been approached from various angles. የመጀመሪያው ሜካኒካል አፕሮች ኮንትሪቢዩተርስ ታይለር ዋይት ኤንድ ዋርነር። እነዚህ ታይለር ዋይት እና ዋርነር እነዚህ ናቸው ኮንትሪቢዩት ያደረጉ ይህን ሜካኒካል አፕሮችን። It is the earliest approach to study public administration. ፐብሊክ አድሚኒስትሬሽን ለማጥናት በፊቱ ወይም ኢርሊያል የሚባለው የቆየ የሚባለው አፕሮች የሜካኒካል አፕሮች። According to this approach, administration is a mechanical organization, and it is possible to discover certain principles of administration which will make the organization function efficiently and effectively. Example, if Taylor 1 can discover best way or principles of doing or managing everything. እነዚህ ነገሮች principle of mechanical approach, mechanical organization, and possible discover certain principles of administration. የሆነ ፕሪንሲፕሎችን በራሳችን ክሬት ስናድርግ የሆነ ፕሪንሲፕል ያስፈልገናል ይላል ፐብሊክ አድሚኒስትሬሽን። ፕሪንሲፕል ደግሞ በጣም ያስፈልጋል፣ በጣም አስፈላጊ ነው ይላሉ። እዚህ ጋር ሊሚቴሽኖችም አሉ። ለምሳሌ ኢግኖር ሁማን አስፔክትስ ኦር ኤሌመንትስ፣ የሁማን አስፔክቶችን ወይም ኤሌመንቶችን ኢግኖር ማድረጉ እሱ ሊሚቴሽን ነው። ስትራክቸራል ኦር ኢንስቲቱሽናል አፕሮች ስንል ደግሞ advice through which human beings working in the organization are assigned tasks and related to one another.
ይሄ ደግሞ ተቋማዊ ነው። ፐብሊክ አድሚኒስትሬሽን ለማጥናት ተቋም ያስፈልገናል ነው የሚሉት። ያን ያክል እንትን ከባድ ስላልሆነ አንቡ። ሜቢ የሚከብዳችሁ ካለ ጠይቁኝ። ለዛ ነው እያለፍኩ የሚሄደው። ሊሚቴሽኖችን ስናይ ደግሞ ኢት ኢግኖር ኢኮሎጂካል ስተዲ ሂውማን ፋክተር ዲቨሎፕመንት አድሚኒስትሬሽን አስፔክት ኦፍ ኦርጋናይዜሽን። እነዚህ ሊሚቴሽን በዚህም አለ። ኢኮሎጂካል ስተዲ ወይም የህዝብ ፋክተሮችን ወይም የልማት አስተዳደር እንዲሁም የተመሳሰሉ ኦርጋናይዜሽኖችን ኢግኖር ያደርጋል። ሶስተኛው ደግሞ ጁዲካል ኦር ሌጋል አፕሮች። ይሄ ህጋዊ የተገናኘ ነው። ዲስ አፕሮች ስታዲስ ፐብሊክ አድሚኒስትሬሽን ፍሮም ቪው ፖይንት ኦፍ ላው። ህጋዊ የተገናኘ ያልኩት ለዛ ነው። ኢፕላይስ ኢምፓስ ኦን ኮንስቲቱሽናል ስትራክቸር ኦፍ ፐብሊክ አድሚኒስትሬሽን። የህገ መንግስታዊ መዋቅር እና የህዝብ አስተዳደርን እና ህገ መንግስታዊ መዋቅር ምን ይመስላል የሚለውን ያጠናል። It also takes into account facts such as language of various constitutions, distinct judicial powers, and codes of laws. ህግ የተገናኘ ስለሆነ concern with legal obligation and rights of citizen የዜጎችን መብት ለማስጠበቅ እንዲሁም የህግ ግዴታ ምንድን ነው መብት ምንድን ነው የሚለውን ያጠናል። ሊሚቴሽኑን ስናይ ደግሞ ኢግኖር ሂውማን አስፔክት ኦር ሂውማን ኤለመንት። አራተኛው አፕሮችን ስናይ ደግሞ ቢሄቪየራል አፕሮች ፓዮኒር ሄርበርት ሳይመን ነው ይህን አፕሮች ዲስከቨር ያደረገው። ኢትስ ኒው አፕሮች ቱ ዘ ስተዲ ኦፍ ፐብሊክ አድሚኒስትሬሽን። ይሄ ደግሞ በአዲስ ነው። ይሄ ደግሞ ሜካኒካል ስናይ ደግሞ ቅድም እንዳየ ነው ሜካኒካል የቆየ ነው፣ ኢትስ ኦልደስት ነው። ይሄ ደግሞ ኒወስት ነው አፕሮች ነው። mainly concerned with scientific study of human behavior in diverse social environments. scientific study of human behavior in diverse social environments እና ማጥናት ነው። በተለያዩ ህዝቦች በተለያዩ ዳይቨርስ የሆኑ ማህበራዊ አካባቢዎችን ማጥናት። It examines public administration by studying individuals and collective human behavior of in administrative situation. ኢንዲቪጁዋሎችን በደንብ ለማጥናት እንዲሁም የተለያዩ ነገሮችን ለማድረግ በጣም ይጠቅመናል። ይሄ ደግሞ ሂውማን ሪሶርስ ሊሚቴሽኖች አሉ። ኢግኖር ኢኮኖሚክ ኤንድ ሁማን ኤለመንት ሰዎችን ኢግኖር ስለሚያደርግ ይህም አንድ ሊሚቴሽን ወይም ኔጋቲቪቲ ይሆናል። ሌላኛው ደግሞ ሂውማን ሪሶርስ ኦር ኢኮሎጂካል ዲቨሎፕመንት ፖሊሲ ፐብሊክ ፖሊሲ አር አፕሮች ዛት አር ሞር ሪሰንት ስቱዲ ኦፍ ፐብሊክ አድሚኒስትሬሽን። ይሄ ደግሞ ህዝብ አስተዳደርን ለማጥናት በጣም ቅርቡና በጣም አስፈላጊ የሆነ ፓርቱ ይሄ ነው። ለምን ካላችሁ ሂውማን ሪሶርሶች ግዴታ ነው በፐብሊክ አድሚኒስትሬሽን። ስለዚህ በጣም አስፈላጊ ፓርት ነው። እንግዲህ እባካችሁ እስካሁን አይተናል። እባካችሁ ሰብስክራይብ ካላደረጋችሁ ቼክ አድርጋችሁ ሰብስክራይብ አድርጉ፣ እንዲሁም ላይክ አድርጉ። እንግዲህ ቻፕተር ቱ ይሄን ይመስላል። የሚከብዳችሁ ነገር አይ ነው ያን ያክል ቻፕተር ቱን በደንብ አድርጌ ያላብራራሁላችሁ ከለል ለሚል ፓርት ስለሆነ የእናንተን ማንበብ ነው የሚጠይቀው። እንደ ቻፕተር ዋን ትንሽ ውስብስብ ስላልሆነ ነው እኔም በ20 ምናምን ደቂቃ የጨረስኩላችሁ። ስለዚህ ይሄን ነው የእናንተ ማንበብ ነው ቻፕተር ቱ ነው እንጂ እኔ ኮድ ዳይሬክሽን ብቻ ነው ማሳያችሁ፣ አቅጣጫ ብቻ ነው ማሳያችሁ። ስለዚህ እናንተ ማንበብ ግዴታ ነው። ከዛ በፊት ግን እባካችሁ እስካሁን ቪዲዮን ከተመለከታችሁ በጣም ነው የማመሰግነው። እባካችሁ ሰብስክራይብ ሳታደርጉ የምትመለከቱ ብዙዎች ስለሆናችሁ ከእናንተ ምንም የሚቀንስ ነገር ስለሌለ እኔ ደግሞ ሰብስክራይብ ስላደረጋችሁ ብዙ ስለሚጠቅመኝ እባካችሁ ሰብስክራይብ ማድረግ እንዳይረሳ። እንዲሁም ከቻላችሁ ቪዲዮን ላይክ አድርጉልኝ ስለሚጠቅመኝ ነው። ከቻላችሁ ሼር እና ላይክ ምንም እናንተ የምትጎዱት ነገር ስለሌለ ነው። እባካችሁ እስከዚህ ስላተመለከታችሁ አመሰግናለሁ። እንግዲህ የምትፈልጉት ነገር ካለ በኮሜንት መጠየቅ ትችላላችሁ፣ መልስላችኋለሁ። እንዲሁም በቀጣይ ቻፕተር 3 እንድንገናኝ ኖቲፊኬሽን እና ኦን አድርጋችሁ ጠብቁኝ። መልካም ቆይታ ይሁንላችሁ። ባይ